ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች እናነሳለን። አብራችሁን ሆዩ። የዶክተሩ ገዳይ 25 ዓመት ጽኑ እስራት ተፈረደበት። በባህር ዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜን መግደሉን አረጋግጫለሁ ባለው ግለሰብ ላይ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ በዋለው ችሎት እሱ ባለው ነበር የተባለው ግለሰብ ጥር 24 2017 ዓ.ም ከምሽቱ 1 ሰዓት ተኩል ገደማ በከተማው ሰባታሚት ቆሸ ተብሎ በሚጠራ ስፍራ ዶክተሩ እያሽከረከረ በነበረበት መኪና ላይ 2 ጊዜ በመተኮስ መግደሉን የወንጀሉን ፈጻሚ ለማግኘት በተቋቋመው ግብረ ኃይል በኩል በተገኘው መረጃና ማስረጃ መሰረት ውሳኔውን ማስተላለፉን ገልጿል። በዕለቱ ዶክተር አንዱዓለም ከፈለገ ሕይወት ሆስፒታል ለታካሚዎቻቸው የቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበበ ግዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበሩበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን በወቅቱ ፖሊስ መረጃውን ይፋ ማድረጉ ይታወሳል። ፖሊስ በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ ይፋ አድርጎ ነበር። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ወስኖበታል። ዶክተሩ በተገደለበት ምሽትም በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመላክቷል። ወደ ሌላ ጉዳያችን ስናልፍ ሰቲት ሁመራ ላይ የኢትዮጵያ አየር መንገድ ዳግም በረራ ማስጀመሩ የአካባቢውን ማህበረሰብ ከእገታ የሚታደግ ስራን የሰራው ሲሉ የሁመራ ከተማ ነዋሪዎች ተናግረዋል። የኢትዮጵያ አየር መንገድ ከሰሜኑ የሀገሪቱ ጦርነት ጋር ተያይዞ ተቋርጦ የነበረውን ከሰቲት ሁመራ አዲስ አበባ የአውሮፕላን በረራ እንደገና ጀምሯል። ይህን በማስመልከት ቃላቸውን ለቲክቫ ኢትዮጵያ የሰጡ ነዋሪዎች የበረራ መጀመሩ የነዋሪውን ስቃይ ያቃለለ ነው ብለዋል። ወይዘሮ የምስራች የሁመራ ከተማ ነዋሪ ናቸው ይላል ዘገባው። ከሁመራ ከተማ በአንድ ሰዓት የመኪና ጉዞ ርቀት ላይ የሚገኘው ትርካን ተብሎ በሚጠራው ስፍራ ከ5 ዓመት በፊት የኢትዮጵያ አየር መንገድ ከሁመራ አዲስ አበባ የሚመላለስ የበረራ መዳረሻ እንደነበር አስታውሰው ከብዙ የህዝብ ጥያቄ በኋላ እንደገና ስራ መጀመሩ እንዳስደሰታቸው ተናግረዋል። በረራ በተቋረጠበት ወቅት የሰቲት ሁመራ ነዋሪ ከሁመራ ጎንደር በመኪና ተሳፍሮ ጎንደር ከደረሰ በኋላ ነው ወደ አዲስ አበባ የሚሄደው ያሉት ወይዘሮ ምስራች፣ ይህ ደግሞ በተለይ ከሁመራ ጎንደር በሚወስደው መንገድ እገታ ስላለ ብዙ ሰዎች ታግተው በሚሊዮን የሚቆጠሩ ብሮችን ከፍለው ይለቀቃሉ። የሄዱበትንም ጉዳይ ሳይፈጽሙ ለችግር እየተጋለጡ ነበር ብለዋል። የኢትዮጵያ አየር መንገድ በሁመራ ከተማ ዳግም በረራ ማስጀመሩ ሰዎችን ከእገታ የሚታደግ ስራ ነው የሰራው ሲሉ ደስታቸውን ገልጸዋል። ሌላው አቶ ማሩ ብርሃኔ የተባሉ የዳንሻ ከተማ ነዋሪ የኢትዮጵያ አየር መንገድ የህዝብ ድምፅ መስማቱ የሚያስመሰግነው ተግባር ነው ሲሉ አመስግነዋል። ከ5 ዓመት በፊት ከሁመራ ከተማ በ7 ኪሎ ሜትር ርቀት ላይ ትርካን ከተባለ ቦታ በሽግግር ወይም ትራንዚት ወደ ጎንደርና መቀሌ በመሄድ ወደ አዲስ አበባ ሰዎች በረራ ሲያደርጉ እንደነበር ገልጸው ከ2013 በኋላ በነበረው ጦርነት ጋር ተያይዞ ይሄ መቋረጡን ገልጸዋል። በረራው ከተቋረጠ በኋላ የአካባቢው ማህበረሰብ በየብስ ትራንስፖርት የታመመ ሰው በወቅቱ ለሕክምና አለመድረሱ በመኪና ሲጓዝ እገታን ጨምሮ ብዙ ስቃዮችን ሲያስተናግድ የቆየ መሆኑን አብራርተዋል። በረራው ከተቋረጠበት ጊዜ ጀምሮ ነዋሪው በተለያዩ የህዝብ መድረኮች በሚነሳው ጥያቄ የዞኑ አመራሮች በተደጋጋሚ ለአየር መንገዱ በጻፉት ደብዳቤ ጥያቄያችን ተቀባይነት አግኝቷል ብለዋል። መንግስት የህዝብን ችግር ተገንዝቦና ድምፅ ሰምቶ ምላሽ መስጠቱ የሚያበረታታ ተግባር ነው ሲሉ አመስግነዋል። የደባርቅ ዩኒቨርሲቲ ተማሪዎች ከምግብ ጋር በተያያዘ ቅር ተሰኝተው ተገቢውን ምላሽ አላገኘንም በሚል ሰላማዊ ሰልፍ በማድረግ ከግቢው በትኑን ሲሉ ተስተውለዋል። ሆኖም ተማሪዎች እየሸሹ ጥይት እየተተኮሰ የሚያሳይ ቪዲዮ ከስፍራው የወጣ ሲሆን በዚህም የጸጥታ አካላት ተማሪዎች ላይ ተኩሰዋል፣ የሞተና የቆሰለ ተማሪም አለ የሚል መረጃ በስፋት ተሰራጭቷል። ለጉዳዩ ምላሽ እንዲሰጡና ችግሩን ለመቅረፍ ምን እየተሰራ እንደሆነ የተጠየቁት የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ተማሪዎች ቅሬታ የማቅረብ እንቅስቃሴ ማድረጋቸውን አምነዋል። ጥያቄዎች አንስተው ነበር። ችግሩን ለመፍታት በተፈጠረ መድረክ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተማሪዎችን በተገኙበት ተወያይተው መግባባት ላይ ተደርሷል ሲሉ ተናግረዋል። ተማሪዎቹ የምግብ ችግር አለብን በማለት ጥምር ሰላማዊ ሰልፍ ወጥተዋል። መግባባት ላይ የተደረሰው በምን መልኩ ነው ሲል ቲክቫ ኢትዮጵያ ላቀረበላቸው ጥያቄ ከዚህ ጋር በተገናኘ በአቅርቦቱ ያነሷቸው ጥያቄዎች ተገቢው ምላሽ እንደሚሰጥ እነርሱም ጥያቄዎቻቸውን በነጻነት አንስተው ይሄ መግባባት ተደርሷል ብለዋል።
ቲክቫህ ኢትዮጵያ ጥያቄውን በማስከተል በደፈናው መግባባት ላይ ተደርሷል ሳይሆን ላነሱት ቅሬታ ምን ማስተካከያ ልታደርጉ ነው መግባባት ላይ የተደረሰው ሲል በድጋሚ የተጠየቁት አቶ አምሳሉ መስተካከል ያለባቸው የጠየቋቸው የቀን ሽፍት ማድረግና መሰል ጉዳዮች እንዳሉ ገልጸዋል። ለምሳሌ ረቡዕ የሆነው የሩዝ ምግብ ቅዳሜ ይሁንልን እንዳሉ ተናግረው ከዚህ በፊት ይቅር ብለው የነበረውን ፓስታ ይዘጋጅልን ብለዋል። በመጠንም ያነሱት ጥያቄ ያለ ሲሉ ያከሉ ሲሆን የተግባቡት ይህን ሊያስከትሉ መሆኑን ገልጸዋል። የሞቱና የቆሰሉ ተማሪዎች አሉ ስለመባሉ ስንጠይቃቸው መረጃው የለኝም ብለው ተናግረዋል። ለጉዳዩ ተጨማሪ ማብራሪያ እንዲሰጥ የዩኒቨርሲቲውን ፕሬዝዳንት ጽሕፈት ቤት ቢጠየቅም ጉዳዩ እንደማይመለከተው በመግለጽ ምላሽ ከመስጠት ተቆጥቧል። የተማሪዎች ህብረት መረጃው በፕሬዝዳንት ደረጃ ይሰጥ ተብሏል ቢባልም የዩኒቨርሲቲው ፕሬዝዳንት ግን ስልክ ለማንሳት ፈቃደኛ አልሆኑም ብሏል ቲክቫህ ኢትዮጵያ። ዩኒቨርሲቲው ጊዜ ስጡኝ ብሎን ነበር፣ ነገር ግን አመት ከርመን ስትመጣ ያቆየን ረሃብ ነው። ሌሎች ዩኒቨርሲቲዎች መስከረም 5 ነው የገቡት። እኛ የሁለተኛ ዓመት ተማሪዎች ጥቅምት 17 ነው የገባ ነው። ግን መስከረም 5 ከገባ ተማሪ ጋር ነገ የመውጫ ፈተና ነው የምንፈተነው። ለምን? እናንተ ናችሁ ፖለቲካን የምትሰብኩ እንጂ እኛ ለመማር ነው የመጣ ነው። እኛ ጥያቄያችን ርቦናል የሚል ነው። ከተለያየ ቦታ ነው የመጣ ነው። ስልካችን እየተዘረፍን በሬ እያሸጥን ነው ለመማር የመጣ ነው። በዓለማችን ትልቁ መሳሪያ ትምህርት ነው። ስለዚህ አስተምሩን፣ መግቡን፣ ኢትዮጵያን እናሳድጋት ነው ያለው። ሌላ የፖለቲካ አጀንዳ የለንም። ሞትማ በነበርንበት ቦታ ሞልቷል። ምግባችን አስተካክሉልን ሲል የግቢው ተማሪ ተናግሯል። ኢትዮጵያ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ ማሳየቱን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ገለጹ። የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝ ገልጸዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር አብራርተዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበር አስታውሰዋል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን መረጋጋትና ትብብር ማክሸፉን ወቅሰዋል። የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ መቀጠሉንም አንስተዋል። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላኩ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመላክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎች ኃይሎች ደሞዝ ክፍያ እያዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮቹ ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጄኔራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጄኔራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ዘሐበሻ ዘግቧል።